ከሐራም እንራቅ والله الله ያልጻፈልንን ሪዝቅ አንመገበም الله ይጻፈልን ሪዝቅ ነው የምታገኘው ያጨበረበርከው ሪዝቅ ሶብር ብታረግ ኑሮ الله سبحانه وتعالى በሐላል መንገድ ያመጣልህ ነበር አንዴ ሰይድና አሊ ረዲየላሁ ተዓላ ዐንሁ መስጂድ ሲገቡ የሆነ ንጻን ልጅ ጠሩትና ግመላቸው መስጂድ በር ላይ ይዞላቸው እንዲቆይ ያዘዙት ይህ ሰው ልጓሟን ያዘና ቆሞ እየጠበቀ ያለ ሸይጣን መጥቶ ሰወሰው ወስደህ ማትሸጠው ይሄ ልጓም 2 ብር ነው የሚሸጣለው አሁን የቆሜ ከምጠብቃለና ፈቶ ወስዶ ይሄ ልጅ መርካቶ 2 ብር ይሸጣል ሰይድና አሊ ምን ይላሉ እኔ ከመስጂድ ውስጥ ስወጣ ያሰብኩ ነበር ኢና አላህ ባሪያ ከአላህ በር ላይ አቆመው ባይሆን ስወጣ የሻይ 2 ብር ልስጠው ያልኩ እወጣለሁ ስወጣ ግመሌን በር ላይ ጥሏት ሄዷል ከዛም አንድ ሰው ጠራውን እስኪ ገበያ ሊሸጠው ይሆናል ተከተለው አልኩት ሲከተለው እቺን ልጓም ወስዶ 2 ብር ሽጧታል ሱብሃንአላህ አሉ ሰይድና አሊ አላህ በሐላል ያመጣለትን ምግብ በሐራም ሄዶ ወሰደዋል አንተ والله አይምሰለን ሙእሚኖች እንዳንታለን ወለድ መብላት አላህ Subhanahu Wa Ta'ala ከጻፈል ሪዝቆች የትም አትበላ አላህ ጽፎት ከሆነ ይመጣልሃል ስለዚህ በሐራም ሄደ ያገኘው ብር ብትሶብር ኑሮ በሐላል ይመጣልህ ነበር ምኑ ነው የሚተርፈው የውመል ቂያማ ቅጣት ዱንያ ላይ ከዱዓ መታገድ አላህ ይቀበልህም ስትጮህ ብትል የውመል ቂያማ ደግሞ ከባድ ቅጣት አለ ኩሉ ጀሰድን ነበተ من صحت فالنار أولى به ከሐራም የበቀለ ስጋ አካል ይዞ የመጣው መልካማ ጀሃነም ነው መግቢያው ይላሉ ይሄ ከሐራም ለበቀለ ስጋ የጀነት ኢንቫይሮንመንት አየር አይስማማው ጀሃነም ነው የሚስማማው እዛ ውስጥ ይገባል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ምግባችን ሐላል መሆን አለበት አላህ ዱዓችን እንዳይመልሰው ولذلك لما سأل سعد بن أبي وقاص ነብዩን ጠይቃቸው የአላህ መልእክተኛ ادعوا الله لي أن يجعلني مستجابة الدعوة الله ዱዓዬን የማይመልሰኝ ሰው አድርጉ አለ دعاء أرجلني إندي بلا شوالات شولا نبي فقال النبي من الأطعم مطعمك يا سعد أنت سعد مكبهن كحلال أدرك تكون مستجابة الدعوة الله دعاء شو كما يمل سطوان الله سعد بن أبي وقاص وراجو تشنقنا يملو بروجرام لا يتنوال دعاء أي ملس من البر لمن مكبو حلال نتنقاك عندموج كما بربر كما تالل كما سرق قبو كما بلات ريبا كما بلات نتطبق دعاءنا الله سبحانه وتعالى يقبلن زند ليلو دعاءنا كم الله انده يقبلن كم يادرغوس الاعتداء في الدعاء بدعاء لي دنبر مالف بدعاء لي كالله قال ليلان اكل ما شارك ما قارت ولهذا يقول الله تعالى الله قرآن لمن إلال ولا تدعو مع الله إلها آخر كالله قابره ليلان